ቆየት ብዬ ቢሆንም ዘልቅ ያለሁኝ እና ማለት ነው። ዛሬ በአዲስ ነገር ለየት ባለ ነገር ወጣ ባለ ነገር ያው እንደዚህ ሆኜ ዝርጥርጥ ብዬ ዝምቡጥቡጥ ብዬ እንደዚህ ሆኜ ወጥቼ እስኪ ቁም ነገር ልስራ ብዬ ከቤት እናቴ ስላለ እያሳቀችኝ ነው። አይ እንደዚህ ሰራ ማለት ነው። እያሳቀችኝ ነው፣ እየሳቀችብኝ ነው። እና እንደዚህ ዝምቡጥቡጥ ብያለሁ። እንደዚህ ዝምቡጥቡጥ ብዬ ቁም ነገር ላሳያቸው ብዬ ወጥቻለሁ ማለት ነው። እና ይኸው ፊቴም ወፍሯል እና ምንድነው ማሳያችሁ የካላና ቤት ምን ደርሷል፣ ምን አይነት ቤት ምን ያክል ይሆናል የሚለውን አሳያችኋለሁ ማለት ነው። ያው የሚገመተው ዋጋ ነገራችሁ ላይ ተገምተው ነው። በሌላ መንገድ ነው እንደምታው የመጣንበት ነው እንዴ እና አሳያችኋለሁ ማለት ነው። በተረፈ ሁላችሁም ከልብ አመሰግናለሁ ታበረታቱኝ ሁላችሁም ማለት ነው። እና አብራችሁ ቆዩ እላለሁ። ፀሐይ ማለት ያው ንፋስ ነው፣ በጣም ንፋስ አለ። ብርዱም ፀሐዩም ባንዲ ነው ተቀላቅሎ ነው ማለት ነው። እንግዲህ እዚህ አካባቢ ነው ወዲያ በጀርባ አለ ትልልቅ ሰፊ ነው። አንድ ሚሊዮን ግቢው ማለት የውስጡ ነው፣ ግቢው ነው። ይሄ ደግሞ ከውጭ የውጭው ያምራል። አካባቢው ማሰራት ለምትፈልጉ ማሳደስ ችግር የለውም፣ ይታደሳል።
የጋዎቹ ይሄ ደግሞ ገበያ ይሆናል እያሉ ነው። በዚህ ማለት ነው። እና ያው መስመር ዳር ነው እንዳለ ይሄ መስመር ዳር ነው ሁሉ ማለት ነው። ሁሉ ሌላው አጥር የለውም። ይሄ ብቻ ነው የታጠረው። ይሄ ነው ማለት ነው። ማሳደስ ይቻላል ውስጡን። ያንኛውም 4 ክላስ ወራጅ ከሽንት ቤት ሌላ 3 ማለት ነው። ያሳድሱ ያንንም ማከራየት ይቻላል። ግዴታ እንትን ኩሽና ከጎን ቦታ ስላለ እዛ ላይ መስራት ይቻላል። ይሄ እዚህ ገበያ ስለሚሆን በጣም አሪፍ ቦታ ነው። ቦታው እዚህ ገበያ ይሆናል እያሉ ነው። ተካልሏል። አሁን ይሄ እና መስመር ጋር ተመለከታችሁ። መስመሩ ከዚህ ነው። ያው ይሄ የተከለለው ለገበያ ነው። ላውንም እንዳለ ከተማ ነው ማለት ነው። ቤቱ ነው እና ደስ ነው። ይሄ ደግሞ 40 ነው እንዴ? ይችሳ ኧረ ክፍት ነው ሰፈሩ። ይሄ ያው ቤቱ ነው፣ ዋናው ቤቱ ከጀርባ ነው። በነገራችን ላይ ከፊት ለፊት ቆይ እሱ ቀርጸዋለሁ ማለት ነው። ይሄም ትንሽ እንደዛኛው ባይሆን ያው ዙሮ ከመስመር አይርቅም ማለት ነው። ከጀርባ ነው ይሄ። ከዛ ይሄ ደግሞ ኩሽናው ነው። ይሄ ኩሽናው ራሱ 40 ነው አሉ። 40 ቆርቆሮ ነው ብለዋል። ይሄ ደግሞ ኩሽናው ነው 40 ነው አሉ። ይሄ ተያዘው የራሱ ነው ማለት ነው። እንትንና ሽንት ቤትና ምንድነው ሽንት ቤትና ኩሽና ይሄ መሰለኝ ኩሽና እና ይሄ ገና ነው አላለቀም። ዞሮ እስኪ ይሄ እዚህ እያበሰሉበት ነው ማለት ነው። ይሄን ደግሞ ክላስ ማድረግ ይቻላል። ግዴታ ሽንት እንትን ማለት መሆን የለበትም። መሰለችኝ እና ሽንት ቤቷ በዚህም በጀርባ አለች ብለዋል። ዞሮ እዚህ ውስጥ አለ። ይሄ ውስጡን ያው ባላሳያችሁ በኢትዮጵያ ብር ነው ማለት ነው። ውጩ ነው ይሄ ውስጡን በሌላ ጊዜ። ይሄ ደግሞ ከፊት ለፊት ነው። ያው ጥሩ ጀመር ተደርጓል። መጨረስ ነው ያለባቸው። ቤቱ ከጀርባ ነው ኩሽና ሆነ ያስቀድም ያሳየኋችሁ ማለት ነው። እንደዚህ ነው ግቢ ያለው። ግቢውም ሰፊ ነው። ሌላ ነገር ራሱ መስራት ይቻላል። በዚህ ያው መካከል ውስጥ ነው። መስመር መኪና መስመር የለውም። ዞሮ መካከል ላይ ነው። ከወዲያ ነው ኩሽናው እና ቤቱ እና እንደዛ ነው ውስጡ። ከፊት ለፊት ነው ያምራል።